መሰደድንም ከሞት አፋፍ በቀጭኑ መንገድ ማለፍንም አይተውታል። በዚህ ትንሽ ዕድሜያቸው መምህር መሆን የታደሉ ቤተሰባቸው ሃይማኖተኛ ነውና የአባታቸውን ጥልቅ የሃይማኖት ዕውቀት ወራሽ መሆን የተቻላቸው በአንድ እጃቸው የምትገለጠው ሃይማኖታዊ ትእዛዛቸው ሚሊዮኖች እንዲገዛላቸው በሃይማኖታዊ አስተምህሮታቸው እንዲረቱም አድርገውላቸዋል። ማሻር ከተባለች ትንሽ መንደር ተነስተው ከ90 ሚሊዮን የሚልቁ ኢራናዊ አባት ሆኖ መመረጥ የሆነላቸው እስራኤል የተባለች ሀገር ከዓለም ካርታ ትፋቅ ዘንድ ሰርክ ምኞታቸውን የሚገልጹ ደግሞም በየዘመኑ የሚመጡ የዋሽንግተን ፖለቲከኞችና የቢሮክራሲ ልሂቃን ሰይጣን በሚል ተቀጽላ መጥራት የሚመርጡት የሚሆንላቸው በማትንቀሳቀሰው እጃቸውና ጥይት ባሰለለው አንደበታቸው የሚለዩበት አንደበተ ብርቱነታቸውን ያልተነጠቃቸው ከቡሃር መስጊድ የትራጀዲያዊ የግድያ ሙከራ ታምራትና መጋረድ ተደምሮም ከሞት ያተረፋቸው ስለሱም ሲያስቡ መደነቅ የማይታይባቸው ኢራን ከዛ ስልጣኔ ጎትተው የተገለለችና ሽብርተኛ ደጋፊ ሀገር እንድትሆን አድርጓል የሚለው ወቀሳ ከተቺዎቻቸው በኩል የሚነሳባቸው የዓለምን ስልጣኔ እንደሚደግፉም ኒኩሌር የሚያክል ምድርን አጥፊ ጥበብ ሰርተዋል ሲሉ ሳይንሳዊ ተራማጅነታቸውን ልዕልናቸውም አብሮ ስለማስኬዳቸው የሚመሰክሩላቸው የበዙላቸው መልከ አዛውንት እሳቸው አሊ ሁሴን ሐሚኒ ወይም አያቶሊ ሐሚኒ ናቸው። አሁን ላይ ከ40 ዓመታት በፊት በተአምር ያመለጡት ሞት ዳግም ከፊታቸውም ተደቅኗል። እሳቸው ግን እጅ መስጠት ባህሪያቸው አላደረጉምና ዳግም ለሞት መቃረባቸውን ማሰብ አይፈልጉምና ማን ነው የሚገለኝ ሲሉ ከዛች ታዋቂ አትራኖስ ፊት ቆመው በተሰቀለችው እጃቸው መፎክራቸውን አላቋረጡም። የእኚህ ሃይማኖታዊ አባት መሞት ድህነቱ ለቀጠና ፖለቲካ ብቻ ሳይሆን ለኢራቃውያን አርነት ጭምር ነው ያሉት ኃይሎችም የሚሳኤል በረዶን በቴህራን ሰማይ ላይ እያወረዱ ነው። ታዲያ ይህ ሐሚኒን ለመግደል ቴህራንን ማውደም ለሚለው ፖለቲካቸው ወታደራዊ እርምጃ ያሁኑ ውጥረት በቶሎ የሚፈታ ወይስ ተራዛሚ ቀውስን የሚያወል ስንል በዓለም አቀፋዊ የትንታኔ ዘገባችን ተመልክተነዋል። አማኑኤል ጀንበሩ ነኝ። የሺያ እስልምና አስተምሮትን እንደ ውሃ የሚቆረቆሩት ለመካከለኛ ምስራቅ የበላይነት ሲሉ ሁኒዎችን ሲቲዎች የሚደግፉት ኢራን ሃይማኖታዊ አብዮት ያስፈልጋታል ባሉት ተቃውሞ ከ6 በላይ የታሰሩት ሐሚኒ አምርረው ከሚጠላት እስራኤል ጋር የገቡበት የሰሞነኛ መካረር በህይወት ይቀጥሉ ይሆን ወይ የሚል ጥያቄ እንዲነሳባቸው ያደረገ ሆኗል። ወትሮም ለምዕራባውያን ያላቸው ንቀት ከገጽታቸው መሸሸግ የማይችሉት የ86 ዓመቱ የሰው እንኳንስ እስራኤልና አሜሪካ ሙጃሂዲን አህል ቃሃል ይባል የነበረ በቲራን የሚንቀሳቀስ ዕውቅ ግራ ዘመም ድርጅት አልገደለኝምና መሸሽን አድርጌው አላውቅም አላደርገውም እያሉ ነው። ሩሲያ ሊገቡ ከፑቲን ጋር ተነጋገሩ። ቤተ መንግስታቸው ውስጥ እያሉ ተመተው ከባድ ጉዳት ደረሰባቸው የሚሉት ሌሎች ጭምጭምታ ሲወጣባቸው የነበሩት አያቶላ የትም አልሄድኩም የመታኝም የለም ብለው በቴሌቪዥን መስኮት ብቅ ማለታቸው በእርግጥም የሰውየው ተገማችነት ቀላል እንዳልሆነ አድርገው የሚያሳዩት አልጠፉም። እኛ የኢራን አብዮት ከመደገፍ አልፈው በአብዮቱ መንበር ላይ መቀመጥ የሆነላቸው ባለረጅም ፂማሙ ሐሚኒ ሀገራቸው ከእስራኤል ለገባቸው ውጥረት መፍትሄ ያሉትን ሁሉ እየሰጡ ነው። ስለ የትኛው ዲፕሎማሲ ነው የሚወራው? እስራኤል ልታጠፋን ነውና ያሰበችው እኛ ቀድመን እሷን ለማጥፋት አለብን የሚለውን ወታደራዊ አስተምህሮት ከጸረ አይሁድ ሃይማኖታዊ አሊሆት ጋር አጃምለው ነውና የሚያዩት ከቤተ ሐናሲ ፖለቲከኞች ጋር በአንድ ወንበር ተቀምጠው መነጋገር መደራደር ከጉሮሮ ሊወርድ የማይችል ጉምዛዛ ፖለቲካ ቃል ሆኖባቸዋል። የኢራንን ፖለቲካ ምጣኔ ሀብታዊ ማህበራዊ ስሪት በመዳፋቸው የያዙት እኚህ ሰው ኢራንን ከተቀረው ዓለም ጋር ያላትን ዲፕሎማሲያዊ ግንኙነት በጠንካራ ቅድመ ሁኔታዎች የታጀበ ማድረጋቸው ደጋፊዎቻቸውም ሆነ ተቃዋሚዎቻቸው እኩል እንዲነሱባቸው ያደረገ ስለመሆኑ አጠያይቅም። ዘ ኒውዮርክ ታይምስ አያቶላ ማናቸው ሲል ከሰሞኑን ባወጣው አንድ ሰፋ ያለ አተታው የእስራኤሉ ፕሬዝዳንት ቤንያሚን ኔታንያሁ ስለኚህ አዛውንት ተጽዕኖ ፈጣሪ ሰው ያቀረቡትን ብለው የተናገሩትን እንደ ኃይለ ቃል በአጽንኦት ያስቀምጣል። ኔታንያሁ በአንድ ቃለ መጠይቃቸው ከጋዜጠኛው የተጠየቁትን የአያቶሊ መገደል ጉዳይ ተንተርሰው ሲመልሱ አዎን አያቶሊ ሐሊፍ ሐሚኒ መገደል አለበት፣ ያ መሆኑ ደግሞ ግጭትን የሚያባብስ ሳይሆን የጥይት ድምጾች እንዲያቆሙ አፈሙዞችም እንዲያቀዘቅዙ የሚያደርግ ነው የሚለውን አንስቶ ከኤስቦታ እስከ ውት ያለውን ጠርዘኛ ቀጠናዊ ስጋቶች ከሽማግሌው መሪ ሞት በኋላ ሁሉ ሆነው አይቀጥሉምና እስራኤል በዛ እረፍት ታገኛለች የሚል ምልከታ ከኔታንያሁ በኩል እንዳለ አስነብቧል። ሌላኛው ብዙም መታዘዙም በሳቸው ስር ያለውን የሀገሪቱ ወታደራዊ ዘብ የሚመለከት ነው። ይህ ከኢራን ወታደራዊ አብዮት ጋር በዩቲዩብ የሚንቀሳቀስ ከ100,000
የሚልቅ ኃይል መታመም ለፈጣሪው ለሃሚኒ መሆኑን የሚያነሱ ደግሞ እስራኤልም ሆነች አሜሪካ በሰውየው ላይ እናሳካዋለን ለሚሉት ግድያ ይህን ኃይል ማለፍ የግድ እንደሚላቸው ያነሳሉ። ይህ ዘብ ወታደራዊ ክንውኖች ብቻ ሳይሆን ለደህንነትና የስለላ ስራን በዛች ሀገር ማከናወን ደግሞ ለአያቶሊ አሊ ኻሜኒ መኖር ዋስትና የሚሰጠው ምድራዊ መተማመኛ ሆኖ እንዲቀርብ አስችሎታል። ታላላቅ ወታደራዊ አመራሮች አሉኝ የምትላቸው የኒውክሌር ጣቢያዎች የመቱባት ሀገር አያቶሊን በሞት ባቡር አለማሳፈሯን ምን ያህል እርግጠኛ መሆን ይቻላል የሚሉ ሞጋቾች ደግሞ የሐማሱ የያህያ ሲንዋር ቤተመንግስት አቅራቢያ የመገደል ሁኔታን በማንሳት አያቶሊ የጊዜ ጉዳይ እንጂ መሞታቸው የሚቀር አይደለም በሚል መከራከሪያቸው ጸንተዋል። እሳቸው ግን የኢራን የአብዮት አባት የሚባሉት አያቶሊ ራሂል ኻሜኒን ሌጋሲን ማስቀጠል ነውና ግባቸውን ኢራን ይጠቅማል ያሉትን ሁሉ ከማድረግ ደንቀፍ ሊሉ አልወደዱም። ነገር ግን ይህም የበዛ ጥያቄ እንዲነሳባቸው ያደረገ ሆኗል። የወቅቱ ወጣት መሐመድ ራዛ ፓህላቪ የተባለ ንጉስ ከምዕራባውያን ተሻርኮ የኢራንን ሃይማኖታዊና ባህላዊ አዕማድ አፍርሷል ብለው የአመጽ ችቦን ከለኮሱት አንድ የሆኑ ሰው ዛሬ በተራቸውን ኢራን ከምዕራባውያን የተጣላችና የተኳረፈች እንድትሆን አድርገዋል። አሁንም የመካከለኛ ምስራቅ ፖለቲካ ከውጥረት ከፍታ መውረድ አልቻለም። አያቶላ የተባለው የሀገር ግዝፈት ያላቸው ሰው የሚገሏቸውና ከሚከተሏቸው የጠላቸውና ሊያጠፋቸው የተነሱም በርክተዋል። ኒውክሌር የተባለ ሳይንሳዊ ጥበብ እሳቸው ዘመን እንዲሆን ያደረጉ ይህም መሆኑ ደግሞ ከታሪክ ከፍታ ላይ ከኢራናውያን ልብ ውስጥም እንዲኖሩ ያደረጋቸው ዶናልድ ትራምፕን መጥላታቸው ሞስኮን የክፉ ቀን ወዳጅ አድርገው እንዲይዙ ያደረጋቸው ከእስራኤልና ጀሌዎች ጋር መነጋገር እንደማያዋጣ በልምድ ያረጋግጫለሁ በሚለው ንግግራቸው የሚታወቁት ብልህ፣ አስተዋይ፣ ጠንካራ መሪ የሚሏቸው እንዳለ ሁሉ ኢራን የተባለች ሀገር አፍነው መገለል እንዲደርስባት አድርገዋል የሚለው ወቀሳ ናዳ ከሚቀርብላቸው ማንኛውም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን ያላቸው ባለፉት 45 ዓመታት በኢራን ፖለቲካ ሁለተኛው ተሰሚ ሰው የሆኑት ኻሜኒ አሁን ላይ ሽኩቻ በበዛበት በኃይል ማዕከል ላይ ተቀምጠዋል። የድመት ነፍስ ያላቸው ኻሜኒ፣ የሃይማኖት ሊቁ ኻሜኒ፣ አብዮተኛው ኻሜኒ፣ ውሳኔ ሰጪው ኻሜኒ፣ ቀይ ባህርን ካስጨነቀው መካከለኛ ምስራቅ ከቀዘቀዘው ፖለቲካዊ ውሳኔ ሰጪና ተቀባይ ሆነው በአናት ተቀምጠዋል። የኔታንያሁ ፈገግታ ነጥቀው ዶናልድ ትራምፕን በባሉ ቢራቸው ደጋግመው መግለጫ እንዲሰጡ ገፊ ምክንያትም ሆነው ዛሬ የዘለቁት አያቶሊ በእርግጥም የመገደላቸው ዋዜማ ላይ ናቸው ወይስ ኃይላቸው የሚያሳይበት ጊዜ? በአዛውንቱ ሰውዬ ዕድሜ ልክ የሆነው የመካከለኛ ምስራቅ ቀውስ አያቶሊን በመግደልና ኢራንን በአዲስ ፖለቲካ ውቅር በመስራት መዳንን ሊያመጣ ይችላል የሚለው በቀጣይ የሚታይ ነው። እስከዛ ግን አያቶሊ አሊ ሁሴንም አሉ ገዳዮቻችንም የእንገላለን መፈክራቸውን አላወረዱም።